ንብና ዝንብ ተቀራራቢ የሆነ አካላዊ ይዘት አላቸው። ሁለቱ ግን ፍጹም ተቃራኒ ሆኑ ናቸው። ንብን ስንመለከት ንብ የምትለው የምትገኘው በመልካም መዓዛ በተሞሉ እጽዋት በአበባ ቦታ ነው የምትለው። በዛ ስፍራ ነው ንብ ለሰው ልጅ ጤና ጠቃሚ የሆነውን በፕሮቲን በማዕድን ከፍተኛ የሆነ የስኳር መጠንና የውሃ ይዘት ያለው ማር ከሷ የተገኘው። ለሰው ልጅ ጤንነት አስፈላጊ ስለሆነ ከሷ ለመጠቀም ሲል የሰው ልጅ ለንብ ቀፎ መቀመጫ ስፍራን ያዘጋጅላታል። እሷ ከሰው ልጅ የምትጠቀመው ብዙም ነገር ባይኖር እሷ ግን ብዙ ጥቅም ስላላት የሰው ልጅ ይፈልጋታል። እናም ንብ አዋዋሏ መገኛዋ ጥሩ መዓዛ ባለው ስፍራ መሆኑ ብቻ ሳይሆን ከሷ የሚወጣው ለሌሎች ስለሚጠቅም ተፈላጊ ነች። እኛም የምንውለው ቦታ ማንነታችን ይወስነዋል። ጥሩ ቦታ ከዋልን ከኛ ጥሩ ዘር ይገኛል። ከሰዎች የምንፈልገው ነገር ባይኖር እንኳን እኛ ውሏችን፣ ዘራችን መልካም ከሆነ ሰዎች ለገዛ ጥቅማቸው ሲሉ መልካም ስፍራ ያዘጋጁልናል። በተፈጥሮ ሁላችን መንገድ ተዘርግቶልናል። መርጠን መንገዱ ላይ መሄድ የኛ ድርሻ ነው። እንደ ንብ በመልካም መዓዛ ባላቸው ነገሮች ላይ ጊዜ ማሳለፍ፣ ከዛ ከኛም መልካም መዓዛ ውስጥ ሌሎች ለራሳቸው ሲሉ ስፍራ በማዘጋጀት ከመልካም መዓዛችን ይካፈላሉ፣ ከዘራችን መልካም ዘር ያጭዳሉ። ዝንብ ደሞ መዋያዋ መገኛዋ በሙሉ አላስፈላጊ ስፍራ በመጸዳጃ ቤት በቆሻሻ ስፍራ ነው። ዝንብ ለሰው ልጅ የምታበረክተው ቢኖር በሽታ ነው። ምክንያቱም የዝንብን ውሎ ቆሻሻማ የዝንብን ዘር በሽታ መሆኑን የሰው ልጅ ስለሚያውቅ የሰው ልጅ ዝንብን ባየ ባገኛት አጋጣሚ ሁሉ ይገላታል እንጂ እዚህ ጋር ትሁን ብሎ ስፍራ የሚሰጣት የለም። ውሎዋ ቆሻሻ፣ ዘር፣ በሽታ ማን ይፈልጋል? ስለዚህ እኛም አዋዋላችን መገኛችን የት ነው? እንደ ዝንብ በቆሻሻ ስፍራ ከዛ ወደ ሰዎች እየሄድን በሽታን ለሰው ማሸከም ተፈጥሮ ማገናዘብ እንድንችል አእምሮን ለግሳናለች። ስለዚህ መንገዳችን ማስተካከል እንችላለን። ዝንብና ንብ ሁለቱ የተለያዩ ፍጥረት ናቸው። የየራሳቸው የተፈጠሩበት ማንነት አላቸው። ንብ ጥሩ ቦታ ብትውል፣ ዝንብም ቆሻሻ ቦታ ብትውል ይህ ተፈጥሯቸው ነው። የሰው ልጅ ግን አንድ ፍጥረት አንድ ነፍስ ነው። መገኛውም